ሰላም ቤተሰቦቼ፣ ይሄንን ዜና እረፍት ያውም ድንገተኛ የሆነ የታላቁ መምህራችን የመምህር ዘላለም ወንድሙን ማረፍ መስማትም ሆነ ማሰማት እጅግ በጣም ከባድ ነው። ታላቁ መምህራችን መምህር ዘላለም ወንድሙ እንግዲህ ዛሬ ማረፉን ሰምተናል። ይህንን ታላቅ መምህር የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን አገልጋይ ሕይወቱን በሙሉ ከልጅነት እስከ ዕውቀት ድረስ እስከዚች ሰዓት ድረስ እስከ መጨረሻው ሕይወቱን ለቤተክርስቲያን ሕይወቱን ለእግዚአብሔር የሰጠ የራሴ የሚለው የሚያጣጥመው ምድራዊ ሕይወት የሌለ ያላገባ አጠቃላይ ዘመኑን በሙሉ ለእግዚአብሔር የሰጠ ይሄ ሰው ይሄ ታላቅ መምህር በድንገት ማረፉን ስትሰሙ እጅግ በጣም ያሳዝናል። እንግዲህ ቤተሰቦቼ ሌሊት ነው ዜናው የተሰማው። ቼክአፕ አለው፣ በየጊዜው የጤናውን ቼክአፕ ይከታተላል፣ ግን አይናገርም። ያው እንግዲህ ደውለንም ከቤተሰቦቹ እንደተረዳ ነው እንግዲህ ያው እሱን የሚመስል መሰሉን ተክቷል። መምህር አድነው ወንድሙ እንግዲህ የምታውቁት በመልክ ካልሆነ በስተቀር ምናልባት በድምፅ አትለዩአቸውም እና እንግዲህ ምናልባት ይሄ ታውቁት ይሆናል አስቀድሞ እሱን አክሎ እሱን አስመስሎ ቀርጾልን ያለፈው እና እንግዲህ ደውለን እንደተረዳ ነው። እኔም በአጋጣሚ በቀጥታ በአገልግሎት እንገናኛለን ከኔ ጋር ኢዲዲያ መንፈሳዊ ማህበር ወይም ጉባኤን የምታውቁት ከሆነ በደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን የዚያ ጉባኤ የበላይ ጠባቂ ነው፣ መምህራችን ነው። በይበልጥ ትውውቃችንም እዚያ ቦታ ላይ ነው። መምህር አድነው መምህር ዘላለምም ያው ከኔ ጋር በአገልግሎት እንገናኛለንና ደውዬም ለመረዳት እንደሞከርኩት ያው ያነሳው ሌላ ትንሽ ወንድማቸው አለ። እንግዲህ እኛ ምንም ለኛም ዱብዳ ነው ያለው። እንግዲህ ቤተሰቦች በጣም ከባድ ነው። እነዚህ ስብከቶቹ እንደምታዩት አብይ ጾም ከገባ ዘወረደን ሰብኳል፣ ቅድስትን ሰብኳል። ያው የዛሬ ሳምንት እሑድ ደግሞ ምኩራብን ሰብኳል፣ አስተምሯል፣ አገልግሏል። እንግዲህ ትላንትና ይመስለኛል ለቼክአፕ እንደሄደ በዛው ቀረ። ዜና እረፍቱ ተሰማ፣ አረፈ ተባለና በጣም ያሳዝናል። እንግዲህ ኦርቶዶክሳውያን ቤተሰቦች መምህር ዘላለምን የምታውቁት በቅርበት የምታውቁት በእርግጠኝነት እሱን የማያውቅ የለም። በየትኛውም የቤተክርስቲያን አውደ ምሕረት ላይ መምህር ዘላለምን የማያውቀው የለም። ቤተክርስቲያን በእውነት አንድ ሰው አይደለም ያጣችው፣ አንዱ እንደ ሺህ የሚቆጠር ጀግና ታታሪ ለቤተ ክርስቲያን አገልግሎት ሕይወቱን በሙሉ የሰጠ ያላገባ ያልወለደ በእርግጠኝነት ቢቆይና ቢኖር ሕይወቱን ለምንኩስና ያጨ እጅጉን በጣም ለቤተ ክርስቲያን ሕይወቱን የሰጠ ሰው ነው መምህር ዘላለም ወንድሙ። እረፍት እንኳን የለውም ቤተሰቦች፣ እረፍት የለውም። በውጭም በሀገር ውስጥም በገጠር አብያተ ክርስቲያናት አጠቃላይ በውጭም ደግሞ የማያዳርሰው የወንጌል አገልግሎት የለም። እንግዲህ ቤተሰቦች እንደምታውቁት ምናልባት ኢዲዲያ ጉባኤን የምታውቁ ካላችሁ ኢዲዲያን የመሰረተው የበላይ ጠባቂ እሱ ነው። ለብዙ ዓመታት ከ20 ዓመት በላይ ነው ኢዲዲያ ጉባኤ እስካሁን ድረስ ማለት ነው። ለብዙ ዓመታት አገልግሏል፣ አስተምሯል፣ ህዝቡን ቀርጿል። ከጊዜያት በኋላ ግን ያው ከአገልግሎቶች ብዛት የተነሳና ሰውም ደግሞ እሱ ላይ መመርኮዝ ሲጀምር ዛሬ ማን ነው መምህር ዘላለም ነው እየተባባለ እየተደዋወለ ሁሉም እንግዲህ የኢዲዲያ ጉባኤን ካወቃችሁ ጠጠር መጣ ያልነበረው ጉባኤ ነው በጊዜው ማለት ነው። ያም የሚሆነው መምህር ዘላለም አለ ስለሚባል ነው። ከዚያ በኋላ ግን ጉዳዩን ሲያጤነውና ሲያየው ሰው እየተመረኮዘ ያለው እየተከተለ ያለው እሱን መሆኑን ሲረዳ ከማስተማር ከአገልግሎት ራሱን አገልሎ አልፎ ዓመታዊ ጉባኤ አለ በሱ ላይ በአንዳንድ ወሳኝ ጉዳዮችና ጉባኤያት ላይ ብቻ በመምጣት ሌላውን ጊዜ ግን አልፎ ብቅ እያለ እየተመረኮዛችሁ ያላችሁት በሰው ላይ እንደሆነ ደርሼበታለሁ፣ አውቄያለሁ። ይሄ ህይወት አይሆናችሁም። ሰው ለምን ትከተላላችሁ?
ማንም ቢያስተምር እግዚአብሔር ነው የሚያስተምረው ብላችሁ ለምን አትመጡም? እንሰማለን እናውቃለን እገሌ ነው ወይ ዛሬ ብላችሁ እንደምትመጡ ብሎ አልፎ አልፎ እየመጣ ይወቅስ ነበርና ይሄ አካሄዳችሁ ጥሩ አይደለም። ሰው በምድር ላይ ሁል ጊዜ አይኖርም። ሰው ከሆነ የምትከተሉት መጨረሻችሁ ፍሬ የማያፈራ ጉዞ ነው የሚሆነው እያለ ይወቅስ የነበረ ሰው ነውና አልፎ አልፎ ይመጣል፣ ያስተምራል፣ ይጎበኘናል። አብዛኛውን ጊዜው ግን ከአገልግሎትን ብዛት ከዚያም በተጨማሪ ከአገልግሎትን ብዛት የተነሳ እረፍት የለውም ነበር። ዛሬ አሜሪካ ነው፣ ነገ ካናዳ ነው። የሆነ ሲመጣ እንደመጣ ደግሞ ሌላ አገልግሎት እዚሁ ከውጭ መጥቶ እኮ አያርፍም። በቀጥታ ደግሞ ወደ ገጠር አብያተ ክርስቲያናት ወይ ደግሞ እዚሁ ጉባኤ ብዙ ቦታ ነው አገልግሎቱ ሰፊ ነው። በብዙ አውደ ምህረቶች እንግዲህ ቤተሰቦች የምታውቁት ወንድማችን ዛሬ በአታ ከሆነች በአታ ነው ወይ ልደታ ከሆነች ልደታ ጋር ይጠራል። ዮሐንስ ከሆነ ዮሐንስ በማግስቱ ሁሉም ወራት ለሱ የተያዙ ነበሩና እንግዲህ እግዚአብሔር በወደደ መምህራችንን ጠርቶታል። በእርግጠኝነት መናገር የሚቻል መምህር ዘላለምን በቅርበት የምታውቁ የቤተ ክርስቲያኒቱ ልጆች መምህር ዘላለም አንድንም ሰው አስቀይሞ የማያውቅ በዚህ ሁሉ የአገልግሎት ውጥረት ውስጥ የአንድ ሰው ሕይወት ራሱ የማይረሳና የሚገደው እንግዲህ አገልግሎቱ በጣም ሰፊ ነው። መምህር ዘላለም ወንድሙ ከወንጌል አገልግሎት ባሻገርም በበጎ አድራጎት ላይ ያለው ተሳትፎ እጅግ በጣም የሚገርም ነው። እሱ ከሰማ ድሃ ሳይበላ አያድር። አንድ የማይረሳ ታላቅ ስራ ደግሞ በሊቢያ የታረዱ ሰማዕታት ወንድሞቻችን ወገኖቻችንን እሱ እስከዚህ ሰዓት ድረስ በየዓመቱ መታሰቢያቸው እየተደረገ ቤተሰቦቻቸው እንዲረዱ እንዲጽናኑ የሚያደርግ በጣም ታላቅ የሆነ ሰው ነው። እሱስ በአባቱ እቅፍ ነፍሱ እንደምታርፍ የተረጋገጠ ነው። እንግዲህ በቤተሰቦቹ ለእኛ በኦርቶዶክሳውያን እግዚአብሔር መጽናናትን ያድለን።